በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከጥር 6 እስከ 10 ናዝሬት ዕጽነት ናዝራዊ ይባላል። የጌታችን በናዝሬት ማደግና ናዝራዊ መባል ይታሰብበታል። መዝሙር ንጉሥች ጽዮን ጽዮን ሆይ ንጉሥሽ። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ሮሜ 15 ከቁጥር 1 እስከ 14፣ አንደኛ ዮሐንስ 4 ከቁጥር 14 እስከ ፍጻሜው፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 32 እስከ 44፣ ምስባክ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበውእ እምከሰ ውስተ አብያቲሁ ለእግዚአብሔር። አማርኛ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን። መዝሙረ ዳዊት 131 ከቁጥር 6። ትርጉሙ በኤፍራታ ተወለደ፣ በጊዜ ሕፃናት ሲያለቅስ ሰማነው፣ በጎል ተጥሎ በጨርቅ ተጠቅልሎ አገኘነው። እንግዲያውስ ጌታ ከተወለደልን ከ5500 ዘመን በኋላ ወደ መንግሥተ ሰማያት እንገባለን በኢየሱስ ክርስቶስ ሰው መሆን። ወንጌል የማቴዎስ ወንጌል ምዕራፍ 2 ከቁጥር 19፣ ቅዳሴ ቅድመ ዓለም ትምህርት የናዝሬቱ ኢየሱስ የሚል ትምህርት ይደረጋል ማለት ነው። ናሁ ሰማይናሁ በኤፍራታ ወናሁ ውስተ ኦመ ውስተ አብያቲሁ አብያቲሁ እንግዲህ በውጭ ሀገር ላሉ የጥምቀት ዋዜማ ነው ወይም ጥምቀትን የሚከበርበት ዕለት ነው። ነገር ግን እሁድ በሚያከብሩበት ቦታዎች ምስባኩ እንድንጠቀምበት በማለት ነው። ወስብሐት ለእግዚአብሔር።